ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? የአልማዚቱ ቤተሰቦች ሰላማችሁ ብዝዝት ይበልልኝ በያላችሁበት። እንዴት ናችሁ? ሰላም ናችሁ ሆይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይኸው የምታዩት እንግዲህ ዲያይ መሽዊ ገሌ ማለት ነው። ኖ መሽዊ ገሌ ያኔ በዘይት የሚጠበስ ማለት ነው። እና ሩዙ ብቻውን ብርያኔ ነው። እንግዲህ እንዲህ አድርጌ ሰርቻለሁ ዛሬ ምሳ። የምትወዱት ይመስለኛል። እህት ወንድሞቼ የምታበረታቱኝ ከልብ ነው የማመሰግነው። በጣም በጣም አመሰግናለሁ ሁላችሁንም። እህቶቼ አለንሽ ከጎንሽ በርች የምትሉኝ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ላይክ ኮሜንት እየሰጣችሁ የምታበረታቱኝ ከልብ ነው የማመሰግነው። በእውነት ፈጣሪ እጃችሁን ይክፈልልኝ ነው የምለው። የሰው አቅም የለውም እና በዚህ አጋጣሚ ሁላችሁንም ላመሰግን እወዳለሁኝ። እኔም እናንተን እያየሁ እየበረታሁ ነው እላችኋለሁ። እስካሁን ድረስ ያው እንግዲህ 93 አካባቢ ሰብስክራይብ ደርሻለሁ። በጣም ነው የማመሰግነው። ከዚህም በላይ እንደምታበረታቱኝ ሙሉ እምነት አለኝ እህቶቼ። ታንኪዩ ልል እወዳለሁ ማለት ነው። እና ደግሞ እንግዲህ ይሄንን ያው እስከ ግብአቱ እስከ አሰራሬ ነው ድምፄን እንትን እያልኩ እዛው እየተናገርኩ መስራት ፈልግ ነበር፣ ግን ኩሽና ቤቱ ወይም መጥባው በጣም ጩኸት አለውና ጥሩ አይደለም። ምንም አይሰማም። በቃ ፍሪዙ መርሆ በቃ እኔ እንጃ ለምን እንደሆነ አላውቅም። በጣም ጩኸት አለ ኩሽና ቤት እና በቃሌ ለአብራራ ብዬ ነው። ያው እንግዲህ አሰራሩን እያያችሁት ነው። ምንም ቀለል ያለ በጣም የማይካበድ አሰራር ነው። በጣም ቆንጆ ነው። ተወዱታላችሁ እህቶቼ። አሁንም ቢሆን ከጎኔ አትለዩኝ። ሼር፣ ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁ አበረታቱኝ ወዶቼ፣ አበረታቱኝ። እናንተ አይዞሽ ካላችሁኝ እኔ ምንም ችግር የለብኝም። የመስራት ፍላጎት አለኝ። ህልሜንም አሳካለሁ ብዬ እናንተ ጋር አስባለሁኝ። እህቶቼ ተራዱኝ፣ አሁንም ዝም አትበሉኝ እላችኋለሁ የኔ ውዶች። እና እንግዲህ ያው በአማረ ሁኔታ ምሳ አብልቻለሁ ዛሬ። የምትወዱት ይሆናል እናንተም ኑ እንብላ ብልሳ እናሳትሉም። ታዲያ እየመጣን ነው የሚባለው አይደል? እኔ እቀበላለሁ ነው። እና በጣም ደስ ብሏቸው እነሱም ሁልጊዜ ደስተኛ ናቸው። በምግቤ ደስተኛ ሆነው ነው አመስግነው ነው የሚበሉትና እግዚአብሔር የተመሰገነ ይሁን ውዶች፣ አመሰግናቸዋለሁ። ከበዚህም ላይ ሙስሊም እህቶቼ በጣም የምታመሰግኑኝ፣ በጣም አስተያየታችሁ የሚገነባኝ፣ አይዞሽ በርች እያላችሁ ቴክስት የምታደርጉልኝ በቴሌግራም ድምጻችሁን ከልብ ነው የማመሰግነው። የሀያት ፋሚሊ ቤተሰብ በጣም ነው ታንኪው የምለው። እንዲሁም እህቶችን ዘርዬ በጣም ነው የማመሰግነው። እወዳቸዋለሁ፣ አከብራቸዋለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩ ደግሞ ዛሬ ያው ምሳ በዚህ መልኩ ጨርሻለሁ። ዶሯችንን ጥብስብስ አድርገን እና ከወደዳችሁት አሁንም አበረታቱኝ፣ አትለዩኝ እላችኋለሁ ውዶቼ። በጣም ነው የማመሰግነው። ካለ ደግሞ ሰብስክራይብ አድርጋችሁ የማታዩ አላችሁ። ኧረ ላይክ አድርጉ ውዶቼ፣ ላይክ አድርጉ ለሁሉም እንዲደርስልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አይከፈልበት እንደሆነ እንዲሁ የሚበረቱትን እንስራ የሚሉትን እህቶችን በሙሉ ባለ በሌለኝ ስልክ ነው የወደቀውን ስልክ እንኳን አንስቼ ነው ሰብስክራይብ እናደርገውና ሰብስክራይብ አድርጉ እህቶቼ። እኛው በእኛ እንተሳሰብ፣ እንረዳዳ እላችኋለሁ። እስካሁን ጎኔ ለሆናችሁም በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ፣ ከፍ በሉልኝ። ቻው።